ውድ የእናት ማዕድ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እንዴት ናችሁ? ደህና ናችሁ ሆይ? እንግዲህ ጠፋሽ ላላችሁኝ መጥቻለሁ። ትንሽ የማይመች ሁኔታ ገጥሞኝ ጠፍቼ ነበረ ማለት ነው። ያው አሁን አዲስ አመት እየመጣ ነው። እንኳን አደረሳችሁ። ከሀገር ውጭም ከሀገር ውስጥም ላላችሁ ቤተሰቦች ደህና ናችሁ ሆይ ላለው እንግዲህ መጪው አመት መልካም ነገሮችን የምንሰራበት ያደርግልን እያልኩኝ ዛሬ እንግዲህ ይዤላችሁ የመጣሁት የዶሮ አገነጣጠል ነው። እኔ ሙሉን እንግዲህ ከመጀመሪያ ላባውን ወይም ፀጉሩን ከምናነሳበት ጀምሮ አሳያችኋለሁ ማለት ነው። እንደምትመለከቱት መጀመሪያ ላይ ውሃ እያፈላሁ ነበረ። አሁን የፈላውን ውሃችንን ዶሮአችንን በዚህ መልኩ ቀቀል እናደርገዋለን ማለት ነው። ያው ትንሽ ፀጉሩ ጠንከር ያለ ይመስላል ይሄኛው ማለት ነው። ላባዎቹ በተለይ ክንፉ ላይ ያሉት ላባዎቹ ጠንከር ካሉ እንደዚህ እንደምትመለከቱት ትንሽ በፈላው ውሃ ነከር አድርጎ ማቆየት ያስፈልጋል ማለት ነው። አሁን ነቅለን ስንሞክረው እንደዚህ ንቅል ሲል የማይታገለን ከሆነ ለመላላጥ ወይም ደግሞ ፀጉሩን ለማንሳት ዝግጁ ሆኖልናል ማለት ነው። በዋናነት መጀመሪያ የምንመለከተው ጠንካራ ላባ ያለበት ቦታ ላይ ነው። እንዳያችሁት እንግዲህ ይሄ ለመገነጣጠልም ላባዎቹን ለማንሳትም ምንም አያስቸግረንም ማለት ነው። ግን መጀመሪያ ሙሉ ከነቆዳውም ገነጣጥለው የሚያነሱ አሉ። እኔ ደግሞ በጣም የዶሮ ቆዳ አፍቃሪ ነኝና እንደምትመለከቱት እኔ አንዳንዴ ያው ዶሮዎቹ ከነቆዳቸው መስራት የሚደብረን ጊዜ ካለ ሙሉውን ገንጥለን ልናነሳው እንችላለን እንጂ እኔ እንደዚህ መስራት በጣም ነው ደስ የሚለኝ። ያው እንደዚህ አገር ቤት ሲሆን በተለይ ሁሉም ነገር ለእንደዚህ አይነት ለማዘጋጀት ምንም አያስቸግርም። ግን እንደዚህ እንጨት፣ እሳት እንደዚህ አይነት ነገሮች የሌሉበት ቦታ ላይ ትንሽ ልንቸገር እንችላለን። እኔ ደግሞ ባለኝ ነገር እንግዲህ ዛሬ ለማዘጋጀት ሞክሬያለሁ ለእናንተ ለማሳየት። እስቲ አብረን እንስራ። እንደምትመለከቱት በዚህ መልኩ ፀጉሩን አንስቼ ጨርሻለሁ። የቀረውን እንደገና የፈላ ውሃ እየጨመርን ጥንክር ብሎ የቀረውን ማለት ነው ልቅም አድርገን እናነሳለን። ያው መጨረሻ ላይ የሚቀር ነገር ይኖረዋል። እንደምትመለከቱት ስስ የሆኑ በጣም ትናንሽ ፀጉሮች ይቀራሉ። እሱን ደግሞ በሳት እንለበልበዋለን። እስከዛ ግን እግሮቹን ስንቆራርጥ ማለት ነው ቆዳውን እንደኔ በጣም ገብታችሁ ባትቆርጡት ጥሩ ነው። አንድ እግሩን ቆንጆ አድርጌ ቆርጬዋለሁ። ግን ሁለተኛውን እግሩን ትንሽ ወደ ውስጥ ገባ ስላልሁት ጥብ አድርጌ ከጨረስኩኝ በኋላ መጨረሻ ላይ በክር አስረዋለሁኝ። እናንተ ስትቆርጡ ግን ተጠንቅቃችሁ ወጣ ብላችሁ ብትቆርጡት የተሻለ ነው፣ በጣም እንዳያስቸግራችሁ ማለት ነው። እኔ እንግዲህ በዚህ መልኩ ጥብ አድርጌ ከጨረስኩኝ በኋላ ክሬን አዘጋጃለሁ። እንዲሁም ደግሞ አየር መወጠር ስላለበት የዶሮ ቆዳ ስለዚህ በዚህ መልኩ እኔ ከላይ ያለውን አንገቱ ደም ይኖረዋል ጭምቅ እያደረግን እናወጣለን። ያው እንግዲህ ለበዓል ቀድመን ብንሰራ ይመረጣል፣ ስራ ጫና ለመቀነስ። ብዙ ጊዜ ሁሌ በዓል ሲመጣኛ ሴቶች እንግዲህ እንደምትመለከቱ በስራ ነው የምንወጠረው። ስለዚህ ቀድሞ ማዘጋጀት ያለብንን ነገሮችን ቀድመን ብናዘጋጅ፣ በተለይ ሽንኩርት ማብሰል 1 ቀን 2 ቀን ቀደም ብለን ማብሰል ብንችል፣ እንደዚህ ቀደም ብለው ተዘጋጅተው ፍሪጅ መቀመጥ የሚችሉ ነገሮችን ቀድመን እያዘጋጀን ስራችንን ማቅለል እንችላለን ብዬ አስባለሁና እንዳያችሁት እዚህ ጋር መጀመሪያ ያሳየኋችሁ ስስ ፀጉሮችን ለማቃጠል ነው አሁን እኔ እሳት የምጠቀመው ማለት ነው። እግሩ እንዳያችሁት ወደ ውጪ ትንሽ አጥንቱ ወጥቷል። ስለዚህ ይሄ በምነፋበት ሰዓት አየር ያስተነፍሳል ያስወጣልና እንደዚህ በክር ቁጥር አደርጋለሁኝ። ለማንኛውም ብዬ ይሄኛውንም እግሩን እስቲ እንደዚህ ትንሽ በስሱ ቁጥር አደርገዋለሁ ማለት ነው። ያላችሁን ለመንፋት የምትጠቀሙት ብቻ አየር የሚያስተላልፍ ነገር ማንኛውንም ነገር መጠቀም ትችላላችሁ። ብዕር ከሌለ ደግሞ እንደ ስትሮ ብቻ ማንኛውም ነገሮች ያሏችሁን አዲስ ነገር ቤት ውስጥ መቼም አይጠፋምና ልጆች ጁስ የጠጡባቸው ቱቦ ነገሮች ሊኖሩ ይችላሉ፣ ስትሮ ነገሮች ሊኖሩ ይችላሉ። እነሱን መጠቀም ይቻላል።
እንግዲህ እኔ እዚህ ጋር አሁን ወረቀት ነው የምጠቀመው ማለት ነው። ሌላ ነገር ስለሌለኝ ነው። እናንተ ደግሞ የሚቀጣጠል ግን ጭሱ ደግሞ ይሄ ሽታው ለዶሮ ጥሩ ያልሆነ ከሆነ እሱ መጠንቀቅ ይኖርባችኋል። እኔ በዚህ መልኩ ነው እንደዚህ ልብልብ አድርጌ ፀጉሮቹን እንዳለ እያገለባበጥ እንዲያቃጥልልኝ ማለት ነው። በዚህ መልኩ እንደዚህ ያው አንድ ሰው የሚጨምርላችሁ ካለ ስራውን ያፈጥንላችኋል። እኔ ባንድ እጄ ወረቀቱን እየጨመርኩ ስለሆነ በዚህ መልኩ ጨርሻለሁ። እንግዲህ እንዳያችሁት ልብልብ አድርጌ አቃጥዬ ጨርሼ አሁን እጥብ ማድረግ ነው ማለት ነው የሚቀረኝ። እዚህ ጋር ግን ወዲያው ልብልብ አድርገን እንደጨረስን ሽሮ ካለን የሽሮ ዱቄት ማለት ነው ዶሮአችን በጣም ስለተወጣጠረ እንዳለ ዙሪያውን ምንም ፀጉር አይቀርም እንዳለ ነው የሚቃጠለው። ምንም ነገር ከላይ ላይ የሚቀር ነገር የለም። ቆሻሻውን ጥርቅ አድርጎ እንዲያነሳልን የተቃጠለውን ነገር ማለት ነው። ሽሮ ዱቄት ካለ በሽሮ እሽት ማድረግ በጣም ጥሩ ጣዕምና እንደዚሁም ቆሻሻውን ጥርቅ አድርጎ እንዲያነሳልን ቆንጆ ነገር ነው ማለት ነው። ስለዚህ እኔ ደግሞ አልነበረኝም በአጋጣሚ ሆኖ። ስለዚህ እኔ እንደዚሁ ብቻ ያው ጉልበት ይፈልጋል፣ ጊዜ ይፈልጋል። በደንብ ጥብ አደርገዋለሁኝ መጨረሻ ላይም ስለምናጥበው ማለት ነው። መጀመሪያ ላይ ማሸት ያልፈለጋችሁ ደግሞ ከተገነጣጠለ በኋላ እንደዚሁ በሽሮ ዱቄት ዝፍዝፍ አድርጋችሁ ማጠብ ትችላላችሁ። ሁሉም ያለውን ነገር መጠቀም ይችላል። አሁን ትንሽ አንገቱ ጋር ማለት ነው ቆዳውን ለመላጥ ብዙ ጊዜ ትንንሽ ዶሮዎች ጫጩቶች ካልሆኑ በስተቀር በጣም ጠንካራዎች ናቸው። በተለይ የአበሻ ዶሮዎች ማለት ነው። ስለዚህ ቀስ አድርገን በቢላዋ እየታገዝን ቆዳዎቹን በዚህ መልኩ ግንጥል አደርጋቸዋለሁ ማለት ነው። ቆዳውን እስከምንገነጥለው ድረስ ግን እስቲ አስተጣጠቡን ሙሉን ስላላካተትኩት እኔ እንዴት ነው ማጥበው የሚለውን ደግሞ እስቲ እየገነጠልኩ እያያችሁኝ አወራችኋለሁ። እኔ ብዙ ጊዜ ይሄ የሽሮ ዱቄት ጨው ምናምን ብዙ ጊዜ አልጠቀምምና እጥብ አድርጌ መጀመሪያ ላይ ካጠብኩኝ በኋላ ማለት ነው እንዳለ ቆሻሻውንም ምኑንም በቢላዋም ሊሆን ይችላል በሁሉም ነገር እየተጠቀመን የሚዝለገለጉ ነገሮች ይኖራሉ። የዶሮ ብቻ ውስጡ ያው ታውቁታላችሁ። ስለዚህ እሱን ሁሉንም ሙልጭ አድርገን ካነሳን በኋላ ማለት ነው ያሉን አትክልቶች ሎሚ፣ ሮዝመሪ፣ በሶ ብላ እንደዚህ አይነት ቅጠላ ቅጠሎች ካሉን በተለይ በጣም ጥሩ ቴስት ነው የሚኖረው። ለአንድ 10-15 ደቂቃ ዘፍዘፍ አድርገን ትንሽ ጨው መጠቀም እንችላለን ማለት ነው። እሱን አድርገን ተጠቅመን ዝፍዝፍ አድርገን ነው ብንቆይ የሌለ ጣዕምና ቴስት ነው የሚኖረው። ሽታው ራሱ ለየት ነው የሚለውና እንደዚህ አይነት መንገድን መጠቀም ትችላላችሁ። እንደገና ደግሞ የራሳችሁ የሆነ አሰራር ካለ የምትወዱት በዛ መጠቀም ትችላላችሁ። እኔ የወደድሁት ሜተድ እና መንገድ ስለሆነ ነው ያካፈልኋችሁ ማለት ነው። ስለዚህ በዚህ መልኩ እንደምትመለከቱት ቆዳው ትንሽ ጠንከር ያለ ነው የኔ ዶሮ በጣም ነው የሚያታግለው። ስለዚህ እንደ ፍየል ያው እንግዲህ ዶሮን በአቅሙ ቢላዋ እየጠየቀኝ ነው ማለት ነው እና በቢላዋ እየታገዝኩ ነው እንግዲህ ቆዳውን እያነሳሁ ያለሁት። በግድ እንግዲህ ይኸው ጨርሻለሁ። ስለዚህ ከላይ እንትኑን ቆዳውን ሳነሳ ትንሽ ያለው ደሙን ምኑን ደግሞ ጥርቅ እንዲያደርግልን እንደዚህ ለቅለቅ እናደርገዋለን። ብዙ ጊዜ ዶሮ ያው አንድ አካሏን ባነሳችሁ ቁጥር የተለየ ነገር እንዲሁም ይዝለገለግ ምንም ነገር ቢሆን ይወጣል ከውስጧና ከስር ዛዛው ያጣብን ሲሆን እጃችንንም አያስቸግረንምና በብዛት እዚህ አካባቢ ያሉ እነዚህ የሚያምሩ ጨልጩ ነገሮች የሚዝለገለጉ ነገሮችን ከስር ካላነሳሰናቸው ለመገነጣጠል ራሱ ያስቸግራሉና በዚህ መልኩ እያነሳሳሁ ነው ማለት ነው። መጨረሻ ላይ ያው በመናጥበት ሰዓት በደንብ እናስተካክለዋለን ማለት ነው። አሁን ለመገነጣጠል እንዲመቸኝ ሁለት እግሮቹ እንደዚህ ወደ ኋላ ግንጥል ስታረጉት በጣም ቀላል ነው። የመጀመሪያ ይሄንን ክፍሉን ነው የምናነሳው ማለት ነው። ሁለት እግሮቹን በዚህ መልኩ መክተፊያ መጠቀም ትችላላችሁ። መክተፊያ ላይ አድርጋችሁ
ጥርግ አርጋችሁ ማንሳት ትችላላችሁ ማለት ነው። አሁን እኔ አንዱን እግሩን እንደዚህ በዚህ መልኩ ጥርግ አድርጌ ከውስጥ ወደ ውጭ መጠቀም ትችላላችሁ። ብዙ ጊዜ ከውስጠኛው ወደ ውጭ ስንቆርጠው ነው የሚመቸን። ይሄንን እንደዚህ ካነሳሁኝ በኋላ ሁለተኛ እግሩን በዚህ መልኩ እንደዚህ አድርጌ ያነሳለሁ። እንደምትመለከቱት ይኸውላችሁ እንዲህ አይነት ልፋጭ ነገር የሚዝለገለጉ ነገሮች አሉት ያው ዶሮ። ስለዚህ ብዙ ማጠብ ትፈልጋለች። አሁን እዚህ ጋር ደግሞ ክንፉን እቆርጣለሁ ማለት ነው። ብዙ ጊዜ የክንፍ ያው ቆዳው ስለማይነሳ በዚህ መልኩ እንደዚህ ከቆረጥኩኝ በኋላ ደግሞ እንግዲህ እግሮቹ ጋር ታፋውና እግሩ እዛ ጋር 4 አለን። 2 ክንፍ አወጣን 6 12 እንሞላዋለን ዛሬ። ስለዚህ እዚች ጋር መላላጫዋን ለማውጣት ነው ብዙ እኔ የምቸገር ነበረ። መጀመሪያ ለመልመድ መላላጫዋን አታስቸግረኝ ነበርና መጀመሪያ እዚች ጋር አጥንቷን በጣታችን ነካ ነካ ስናረጋት ያው ትታወቃለች። እዚህ ጋር የሚይዘንን ነገር ብድግ አድርገን ወደዛ ራቅ እናደርጋለን በቢላዋችን። እዚች ጋር እጃችንን ተጠንቅቀን እግሮችን ቀስ ብለን መጀመሪያ ካስለቀቅን ላጥ ስናደርገው ብድግ ነው የሚለውና መጀመሪያ ከላይ ብቻችን ለማንስ ነው የሚያስቸግረን ማለት ነው። ይሄው እንግዲህ ይሄን በዚህ መልኩ ጨርሻለሁ። ሁለተኛዋን ስናነሳ መጀመሪያ በአውራ ጣታችን ነካ ነካ ስናደርጋት አንጓውን እናገኘዋለን። የቱ ጋር ቢላዋ ይወጋው ወይም ቢነካው መቆረጥ ያለባትን ክፍል እናገኛታለን። እንደዚህ ዝች ጋር አሁን ተመልሻለሁ። ያው ከጎን ሌላ ስራ እየሰራው ስለነበረ ነው። እዚች ጋር እንደዚህ ቀስ አድርገን ካነሳናት በኋላ እስቲ በደንብ እንዲታያችሁ በዚህ ጋር ትንሽ ነካ እናደርገዋለን። ብዙ እዚህ ጋር የሚያስቸግሩን ምንድነው መላላጫው ቀጥ ብሎ እንዲላጥ መጀመሪያ ከላይ በኩል አንጓዋን ዙሪያዋን ማስለቀቅ ይኖርብናል በጥንቃቄ። በዛም እንዳይቆራረጥብን ጥርግ ብሎ እንዲለቅልን ማለት ነው። ይኸውላችሁ በቃ እንደዚህ ላጥ ብሎ ይነሳል ማለት ነው። ስለዚህ መጀመሪያ ነው ስራውን የምንሰራው። ፈረሰኛውን ለማንሳት ከውስጥ ከታች በኩል እቺኛዋን እንዳያችኋት እችን ወደ ላይ በቢላዋ ስትነኳት ራሱ በጣታችሁ ምልክቷን ታገኙታላችሁ። እሷን ወደ ላይ ሳብ አድርገን በቢላዋ ከላጥን በኋላ መገንጠል ነው። ምንም ቀላል ነው በጣም። እንደዚህ በዚህ መልኩ እገነጥለዋለሁ ማለት ነው። ስለዚህ ከዚህ በኋላ ዋና ክፍሎች ጨረስን። አሟይ ነገሮች ናቸው የሚቀሩን። እንግዲህ መቋዲሾ እናወጣለን፣ አንገቱን እንቆርጣለን። ከዛ ውጪ የጀርባ አጥንቱ ምኑ ነው የሚቀረው፣ እሱን አዘዳድቼ በኋላ ጨምራለሁ። አሁን ግን ለእናንተ ዋና ነገሮችን ካሳየኋችሁ እኔ እዚህ ጋር አሁን የሚወጡ ነገሮች ብዙ ስለሆኑ ሌላኛውን ጉሮሮውን በዚህ መልኩ ጉቦውን እንለያየዋለን ማለት ነው። ልክ ይሄንን እንደዚህ አንገቱን ከዚህ ጋር መጀመሪያ አነሳለሁ ካለያየ ነው በኋላ ማለት ነው። ጥርግ አድርገን ቁርጥ አድርገው እጃችሁን ተጠንቅቃችሁ እንደነገርኳችሁ መክተፊያ መጠቀም ትችላላችሁ። ይሄንን ውስጡን ለማንሳት በጣም ሰው ያስቸግረዋል። እኔም እቸገር ነበር፣ ግን በቢላዋ በጫፏ እንዲነካ ነካ ስናረጋት ላጥ ብሎ ነው የሚወጣው። በጣም ቀላል ነው። ምንም የሚያስቸግር ነገር የለውም። የሚይዙትን ስጋው ነገሮች ብቻ ቆረጥ እያደረኩኝ በዚህ መልኩ ጥርግ አድርጌ አነሳውና ወደ መቋዲሾአችን። ከዚህ ውስጥ እንግዲህ የምንፈልገው መቋዲሾ ነው። መቋዲሾ እሷን ለማውጣት እንግዲህ የተደበቀችበትን መንገድ ይዩት። በዚህ መልኩ አስለቅቄዋለሁ ማለት ነው። መቋዲሾአችንን በዚህ መልኩ ክፍት ካደረግናት በኋላ ግልብጥ አድርገን ቆሻሻዋን ከጣልን በኋላ ጫፍ ላይ ትንሽ ክፍተት ይኖራታል። ዙሪያዋን ስናያት በጣታችን ትንሽ ነካ አድርገን ብቻ በዚች ጋር እንደዚህ በቃ እንደዚህ ትንሽ የመግቢያ ካገኘን
ከዚህ በኋላ ራሱ ይመራናል። ወደ ውስጥ ጥቅልል እያደረግን ብድግ እናደርጋታለን ማለት ነው። ከዚህ በኋላ ሙሉ ዶሮአችንን ገነጣጥለን ጨርሰናል። 12 ከቆዳችን ጋር ሞልተናል ከሞቃዲሾአችን ጋር። ስለዚህ ከዚህ በኋላ ከላይ ያለውን የማያስፈልግ ነገር እንደ ስብ የሚመስል ነገር አለ። እሱን በዚህ መልኩ ብድግ አድርገን ካጠራናት በኋላ አያትላችሁ። አያችሁት? በጣም ቀላል፣ በጣም በአጭር ጊዜ ጨርሰናል ማለት ነው። እንግዲህ የማጠቡን መንገድ ለማሳየት ሰዓቱም ደቂቃውን በጣም ረጅም ስለሆነብኝ ደግሞ የማጠቡንና የመስራቱን በሌላ ጊዜ ይዤላችሁ እመጣለሁ። እንግዲህ እኔ ዛሬ እንደው እስኪ ከነቆዳው እንደኔ በጣም የሚወዱ ካሉ የኛን የሀገራችንን አሰራር ብዬ በዚህ መልኩ ላሳያችሁ መጥቻለሁ። እንግዲህ መታጠብ ያለበትን እንግዲህ እዚህ ጋር ወደ ማጠብ ከመሄዳችን መጀመሪያ ላይ ከላይ ያለውን ይሄንን በቢላዋ ትንሽ ከላይ ፍቅፍቅ ስናደርገው የሚወጣው ነገር ታውት ልነግራችሁ አልችልም። ከዛ በኋላ ይሄንን እግሩንና ታፋውን እናለያያለን ማለት ነው። የራሱ መቆራረጫ አንጓለው። እሱን በዚህ መልኩ እየለያየን እንጨርሳለን ማለት ነው። እንግዲህ ዛሬ ይዤላችሁ መጥቻለሁ። በድጋሜ መልካም አዲስ ዓመት ይሁንላችሁ ለማለት እወዳለሁ። እንግዲህ መጪው ዘመን ሀገራችንን ሰላም የሚያደርግልን ዘመን ያድርግልን እላለሁ። ያው ያለፈው ዓመት በብዙ መከራ አልፏል። እንግዲህ በመከራ ውስጥ ያሉትንም እግዚአብሔር ብቻ መጽናናቱን ያድላቸው እንላለን። እኛንም ደግሞ እድሜና ጤና እንዲሰጠን እንግዲህ እንማጸናለን ማለት ነው። የቀሪውን ዓመት መጪውን አዲሱን ዘመን እንግዲህ ብቻ እሱ ፈቅዶ በሰላም የምንኖርበት ብዙ ነገሮችን ያቀድንበትን የምንፈጽምበት ያድርግልን። እንግዲህ ዛሬ ወደ እናንተ የመጣሁት በዚህ መልኩ ነው። እንደምትመለከቱት በዚህ መልኩ አወጣተናቸዋል ማለት ነው። እንግዲህ ከላይ ብቻ አጠባ አደርግና ወደ ዋናው ስራዬ ከእናንተ ከተለያየው በኋላ እሄዳለሁ ማለት ነው። ዛሬ እንግዲህ በዚህ መልኩ መጥቻለሁ። ስለተከታተላችሁኝ ስለሰጣችሁኝ ጊዜ በጣም ነው የማመሰግነው። በእውነት የእናንተም የተለየ አሰራር የተለየ መንገድ የምትጠቀሙበት ካለ ኮሜንት ላይ ጻፉልኝ። ለመቀበል በጣም ዝግጁ ነኝ። መማማሪያ ነው። እንግዲህ ያው የቀረው ዶሮ ደግሞ እየጮኸ ነው። እንግዲህ ያው ዶሮዎቹም እየጮሁ ነው የቀሩት ማለት ነው። እንግዲህ በዚህ መልኩ አዲስን ዓመት ለመቀበል ዝግጅት ላይ ነኝ። ደህና ሁኑልኝ። ቻው